ነይ ግሩም ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቶ ልቅባው አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና ረቡኒ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያለበት ማርያም እንዲህ ብሎ አስቀምጧል። አብርሂ አብርሂ ማርያም ወላዲተ አምላክ አብርሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሪ ማርያም መግደላዊት አብሪ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የዓርብ ማረፊያ ሆና ትኖራለች። ዓርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለ50 ለ60 የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከዱር ወታደሮች ኃያሉ እንቅልፍ የማይተኛውን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወት ያሰማልን። እመቤታችን ታሳድግሽ። በቃ ሁሉንም ነገር አንቺ አልሽው። እንግዲህ እኛ የምናስተምረው የለንም። እደጊልን እውነቱ እግዚአብሔር ካንቺ ጋር ይሁን። እሺ ወይ ግሩም የእግዚአብሔር ሀብቱ ብዙ ነው። በጣም የሚያስደንቅ ነገር ነው። የአባቶቻችን የእናቶቻችን ዘመን ነው ያሳየችን በእውነቱ ማለት ነው። በዚህ ዕድሜ የሚታሰብ አይደለም። በእርግጥ እግዚአብሔር እጁን ከሷ ጋር እንዳደረገ የሚያሳይ ነገር ነው በእውነት። መድኃኔዓለም ብቻ ያስፈጽምልን።